ያሸንፋል ንቃተሊና ብዬ 100,000 ብር ሜድ ያልኩኝ ነበር 1 ሚሊዮን አድርጌዋለሁ ጋይስ። አይ ጋይስ እንግዲህ ሁላችሁም እንደሰማችሁት ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ 1 ሚሊዮን ብር እመድባለሁ። ንቃተሊና እመድባለሁ ብለዋል። ስለዚህ እኔ ደግሞ ጃኒን እመድባለሁ። አሁኑ ቅዳሜ 1 ሚሊዮን ብር ልክ አሸናፊ እንደታወቀ ቀጥታ የምንላላክ ይሆናል። ሁላችሁም ይመቻችሁ። ወይኔ እግዚአብሔር ምስክሬ ነው ብሎ አስበላቸው። ጆኒ ቢያሸንፈስ እንዴት ነው? ለምሳሌ ብንል ቢያሸንፈ ብለን ብናስብ እግዚአብሔር ምስክሬ ነው ያሸንፍ በፍጹም እሱ ብዙዎች እንግዲህ ይሄንን ንግግሩን ሲሰማ የእግዚአብሔርን ስም አንስቶማ የተሸነፈ ሰው የለም ብለው ለዚህ ልጅ ያስያዙት ብር ብዙ ብር ነበረ። ስሙት እዚህ ጋር በፍጹም እሱም እንዲና ያሸንፋል ብሎ እኔ ጋር ብር እያስያዙ ያሉ ሰዎች አሉ። 100,000 150,000 250,000 እና ለነሱ የምትለው ነገር ካለ ፈጣሪ የመረቃቸው ሰዎች ናቸው። ያለህን ላለው ይጨምራል ተብሎ ያላቸው ላይ ሊጨምርላቸው ነው። እነዚህ ሰዎች ትበላላችሁ። አንተም ብሎ የመደቡት ይበላሉ። አዎ በስነ ስርዓት ግን እኔን እንዳይረሱኝ የሆነ ፐርሰንት ብጭቆ ለኔ መስጠት አለባቸው፣ መጋበዝ አለባቸው። ስግብግብ ናቸው። አኮራችኋለሁ። አይስዌር አኮራችኋለሁ። ብሩን ትበላላችሁ። እውነት ነው። የእግዚአብሔርን ስም ጠርቶ ሰው አይሸነፍም። ነገር ግን እዚህ ለምንራገጠው ነገር ለሆነው ላልሆነው ግን አይደለም የእግዚአብሔር ስም የሚጠራው። ለሌላው ጊዜ ግን ሰዎች እንደዚህ አይነት ነገር ሲሰሙ ስሜታዊ አትሁኑ። የእግዚአብሔር ስም የሚጠራበትና የማይጠራበት ቦታ አለ ብዬ ነው። ለማንኛውም ንቃተ ህሊና ያሸንፋል ብለው ካስያዙና ከተበሉት ውስጥ በጣም ያሳዘነኝ ግን ጆን ዳንኤል 1 ሚሊዮን ብር የተበላው። በእውነቱ ከሆነ ጆን ዳንኤል ቁማር መጥፊያ ነው የሚሆነው። ለምን እንዳሳዘነኝ ታውቃላችሁ? ይሄ ልጅ ይሄን ያህል ብር ሲበላ ይሄ የመጀመሪያው አይደለም። አሁን ቅርብ ጊዜ ራሱ አርሰናልን ብሎ 700,000 ብርና 7 አንበሳ ተበልቷል። ይሄንን የሚበላል ብዬ ነው ምን እንዳንቀለቀለኝ። እሺ ብዙ ተበላሽ 7 ብዙ ተበላሽ አረ እግዚአብሔር ዛሬ ብዙ ነው ያስበላው አርሰናል እና ደግሞ ስንት አንበሳ ነው? 7 አንበሳ 700 እና 7 አንበሳ 7 አንበሳ ለማታውቁ ቲክቶክ ላይ አንበሳና ዩኒቨርስ የሚባለው ጊፍት ከፍተኛው አንድ አንበሳ $300 እስከ $500 ነው። ስለዚህ ይሄንን ገንዘብ ለ7 አንበሳ አብዙት አሁን ባለው የዶላር ምንዛሬ። ከዛ ደግሞ በጥሬው 700,000 ብር ተበልቷል እና ሁለቱ አንድ ላይ ሲሆን 1 ሚሊዮን ብር አሁን ቅርብ ጊዜ የተበላ ልጅ ነውና ከዛ ሀዘኑ ገና ሳያገግም አሁን ደግሞ ድጋሚ 1 ሚሊዮን ብር ተበላና ቁማር መጥፊያ ስለሆነ ብታቆም ይሻላል። በተለይ ደግሞ ብዙ ነገር ላይ ፈጠን ይላልና ስሜታዊነትን ቀነስ ብታረገው መልካም ነው። ምክንያቱም ብዙ ጊዜ ፈጠን ማለትና አለመረጋጋት ብዙ አይነት ችግር ውስጥ ይከተናልና ረጋ ማለቱ አሪፍ ስለሆነ ጆን ዳንኤል ከእንደዚህ አይነት ነገር ውስጥ ብትወጣ መልካም ነው። ምክንያቱም እኔ እንኳን ከዚህ ቀደምም አውቀዋለሁ በተለያየ ጊዜ ላይ ጌሞች ላይም ሲጫወት አንበሳ ተበላው እንዲሆንኩኝ ብሎ ሲበሰጫጭ የተለያዩ ሪከርድ ተደርገው የተለቀቁ ቪዲዮዎች ላይ አይቼው ስለማቅ እንደ ወንድም እንግዲህ ትንሽ ክላም ዳውን ብታረግ ብትረጋጋ መልካም ነው ላለው። ለማንኛውም በጉጉት ሲጠበቅ የነበረውና በኢትዮጵያ የመጀመሪያው ነው ተብሎ የነበረው ፋይት እንግዲህ እንደተጠበቀው ረጅም ዙር እንኳን ሳይሄድ ነው እንደ የተፎከረለት ውድድር በአንደኛው ዙር ነው እንግዲህ ንቃተ ህሊና በጆኒ የተሸነፈውና ያሁሉ ማስታወቂያ ያሁሉ ግርግር እንደገና የሁሉ ፍከራ ለአንድ ዙር መሆኑ በጣም ያሳዝናልና ብዙዎችም ወይኔ ብራችን ለዚህው ነው እንዴ ምን አለ ለሞራላችን እንኳን 3 4 5 ዙር ላይ ሄዶ ቢሆን እንኳን ሞክሯል ተጣጥሯል በቃ ሸነፍ ያለ ነው ብዙ ጥሯል ምናምን ብለን ራሳችንን እንኳን እንዳናጽናና ገና በአንደኛው ዙር ነው የተሸነፈው ብለው ብዙዎች እያዘኑ ነውና እንዴት አያችሁት? ይሄ ውድድር እኔ እንግዲህ እንደተጠበቅኩት አይደለም የሆነው። እንደ ማስታወቂያቸው እንደ ወከባቸው በጣም ቆንጆ ውድድር እናያለን ብዬ ነበር ያሰብኩት። ምክንያቱም በሁለቱ ወገን የነበረው ፉክክር የነበረው ሰጣ ገባን ያሸንፋሉ አንተ አታሸንፈኝም የሚባለው ነገር የመጨረሻ በቃ ቀውጤ አይነት ውድድር የምናይ መስሎን ነበር። ገና በተጀመረ በፈርስት ራውንድ ያለቀ ውድድር ነውና እስኪ ይህንን ውድድር በጉጉት ስትጠብቁ የነበራችሁ ሰዎች እንዴት አያችሁት? እስኪ ሀሳብ አስተያየታችሁን ከስር ጻፉልኝ። ለማንኛውም የእናንተው ኤላ ነበርኩ። መልካም ጊዜ